ይኸውልህ ኪዳነ ምሕረት ምስክሬ ነሽ ነው የምልህ። ከዚህ በኋላ በስህተት አይኔን አታየው። ሰማማጁ አንተ ግን ያቺን የመሰለች ልጅ አፈስካ እንዴት እንደሰለቸችኝ በእናት ከሷ የምፈልገውን ነገር ስላገኘው አይኗን እንኳን ማየት ነው የሰለችኝ። አንተ ጆ አሁን ያልከውን አይኔን እያየህ ድገምልኝ። እንዴ የሩ አንቺ እዚህ ምን ሰራለሽ? ልክ ነህ። እዚህ መምጣት አልነበረብኝማ። ያልከውን መስማት አልነበረብኝም። አይደለም እኮ እንደምታስቢው አይደለም ጆዬ። በቃ እቺን ነገር ፍቷት እሺ። ስማ ፍቅር መስሎኝ እንጂ ላንተ እንደዚህ መሆን የለ። አንተ እንደምትለው የሴት ነከቡ ጠፍቶኝ አይደለም። እሺ ለፍቅር ብዬ ዝቅ ባልኩልክ በየመንገዱ ሰለቸችኝ እያልክ ታማኛለህ። ይኸውልህ ኪዳነ ምሕረት ምስክሬ ነሽ ነው የምልህ። ከዚህ በኋላ በስህተት አይኔን አታየው። ይበላው ምን አለ ልቤ ላንተ ፍቅር ከወደቀልህ ማኩረቱ ተስኖኝ ሁሌን ድካም ዘና ካረገ ይበለኝ ምን አለ ልቤ ወዶ ገብቶ መውጫው ከጠፋበት እኔንም አኩላላኝ ዳውን በራሱ መያዝ ሳይሆንል ይበለኝ። ዝም አልሽ እኮ። ምን ልበልህ? የሆነ ነገር ቃላት አጠረኝ። ለምን? ስለምታውቀው እርግጠኛ መሆን እፈልጋለሁ። ልቤን አዳምጠው። ጮክ ብሎ እየመታ ነው። አንተ ጋር ስሆን ሁሌ እኔም ጋር እንደዛው ነው። ታዲያ ዝምታው ምንድን ነው? የፍቅር ቋንቋ ነው። እሺ አሁንስ? አፈቅርሻለሁ። አንተ ያማል እንዴ? ልቀቀኝ ወደዛ። አንተ ግን ያቺን ቸካ በቃ እንደፎከርከው ስልኳን ተቀበልካ። እናስ አንተ ልጅ ይሄ ነገር ግን ቢቀርብ ይሻላል። በኋላ መዘዙ ለኔ ነው። አረ እነዚህ ችኮች ጂ ያውልሽ አዲስ ተከራይ። አረ ይሄ ልጅ ግን የሆነ ቦታ አውቀዋለሁ። ጂ እንዳትዞሪ። አታምሩም? አረ ቢኒች እኮ ያከራይ ልጅ ነች። ትቅርብህ። አይደለም ያከራይ ልጅ ለምን ያጉት ልጅ አትሆን? አረ አተ ቢኒያም ቆንጆ ልጆች ለምን ከኛ ጋር ተቀመጡ? አንተ ያማል እንዴ? ልቀቀኝ ወደዛ። ጓደኛሽ እንዴት ነው የሚያረጋት? እንዴት አደረጋት? እራሷን እንደ ሜርኩሪ ነው እንደ የምታየው። አዎ አሁን ልቀቀኝ በእናት። ለማንኛውም ለጓደኛሽ ንገሪያት ላይቀርልሽ። እሺ አሁን ምን ሆንክ? ኧረ እቺ ጥጋቧ አላወቀችኝ። ኧረ በእናትህ በስንት መከራ ያገኘሁትን ቤት እንዳታስበረኝ። እኔ ምን አገባኝ? አንተም ውጭ ታድራታለህ፣ እኔም እሷን አገኛታለሁ። ሰውዬ እኔ በአንተ ምክንያት በአመት 12 ቤት መቀየር አለብኝ እንዴ? እንደውም ያንተ ጓደኛ ይቅርብኝ። ኧረ አንተ ቶሎ ና እንጂ ቆየሁብሻ። አንተ ቢኒ ና እንጂ። አሁን ደስ አለ? አሁን ጭቄ ምን ሆነሽ ነው? ቆይ አንዴ ፍቅር ላውራት። በጣም ቆይ ምን አድርጊ ነው የምትለኝ? ስስቂ ሳያረግሽኝ ሁሉ ነገር ትዝ አለኝ። እናማ አፍቅረሽ ስትሰቃይ ነበር ማየት ፈልገው። ህመምሽ ስትታመሚ ታውቂያለሽ። አንቺን ሳስብ ያለ እንቅልፍ ያሳለፍኳቸው ሌሊቶች። እሺ በቃ አሁን ተወኝ፣ በጣም ደክሞኛል። እሺ ደስ አለ? ተሸንፌያለሁ። አልገባሽም? አሁንም እልህሽ ነው የሚያስለቅስሽ። አንተም በሰዓቱ እንደዚህ ነበር የተሰማህ? እሱ አያገባሽ። እሺ አንድ እድል አሰጠኝም? ለኔ የሚሆን ጊዜ አለ? የለኝም። ለአንቺ ያልኩትን ጊዜ ስቀሽበት ሄደሻል። የሰው ልጅ እኮ በህይወት እስካለ ጊዜ አያጣም። በአንቺ ምክንያት የሆንኩትን ነገር ማስታወስ አልፈልግም። አይዞሽ፣ ይቆርጥልሻል። አሁን ለኔ ሲያደርጋት ልክ እንደኔ ስትቀልድ በኔ ያኔ ሲጎዳት ፍቅሯ ጎኔ አሳየኝ። አሁን ለኔ ሲያደርጋት ልክ እንደ